ለ29 ዓመታት በጫካ ውስጥ ብቻውን የተዋጋ ወታደር አለ ቢሏችሁ ታምናላችሁ? ብዙ ጊዜ ዓለም አቀፍ የጦርነት ታሪኮችን ስናነብ ብዙ አስገራሚ ነገሮችን እንሰማለን። ነገር ግን ጦርነቱ በይፋ ማብቃቱን፣ ሀገሩ መሸነፏን፣ ቤተሰቦቹ በሰላም መኖር መጀመራቸውን ሳያውቅ ወይም ይህ የጠላት ማታለያ ነው ብሎ በማመን ለ29 ዓመታት በጫካ ውስጥ ብቻውን የተዋጋ ወታደር ነበረ ቢባልስ? ዛሬ የምንመለከተው ታሪክ በፊልም የተጻፈ የፈጠራ ታሪክ አይደለም። ለ29 ዓመታት ሙሉ ሕይወቱን ለትዕዛዝና ለጽናት የሰጠው የጃፓናዊ ወታደር ሂሮ ኦናዳ እውነተኛና አስገራሚ ታሪክ ነው። ታሪኩ የሚጀምረው በ1944 ዓ.ም ነው። የሁለተኛው የዓለም ጦርነት ማብቂያ አካባቢ ሂሮ ኦናዳ የተባለው ወጣት የጃፓን የስለላ መኮንን በፊሊፒንስ ወደምትገኘው ትንሿ የሉባንግ ደሴት ይላካል። የላከው ከፍተኛ መኮንን የሰጠው ትዕዛዝ በጣም ግልጽና ጠንካራ ነበር። ደሴቲቱን ከጠላት ተከላከል፣ የአየር ማረፊያውን አውድም፣ ምንም አይነት ሁኔታ ቢፈጠር፣ ምንም ያህል ጊዜ ቢወስድ እጅ እንዳትሰጥ፣ በራሴ ሕይወት ላይ እጅህ እንዳታነሳ፣ ከ5 ዓመትም በኋላ ቢሆን እኛ መተን እንወስድሃለን። ኦኖዳ ይህንን ትዕዛዝ በልቡ አተመው። ከ4 ጓደኞቹ ጋር ሆኖ በደሴት ላይ ያለውን የጠላትን እንቅስቃሴ መከታተል ጀመረ። ኦኖዳ ደሴቱ ላይ በደረሰ በጥቂት ወራት ውስጥ በ1945 ዓ.ም ሂሮሺማ እና ናጋሳኪ ላይ በወረደው የአቶሚክ ቦምብ ምክንያት ጃፓን እጅ ሰጠች። ጦርነቱ በይፋ አበቃ። የፊሊፒንስ መንግስትና አሜሪካውያን በጫካ ውስጥ የቀሩ የጃፓን ወታደሮች ካሉ ትጥቃቸውን እንዲፈቱ የሚገልጹ ወረቀት በአውሮፕላን በጫካው ላይ በተኑ። ኦኖዳ እና ጓደኞቹ ወረቀቱን አነበቡት። ነገር ግን ኦኖዳ ለአፍታ እንኳን አላመነም። ይህማ የአሜሪካውያን ተንኮል ነው፣ እኛን ከጫካ ውስጥ አስወጥተው ለመግደል የፈጠሩት የፕሮፓጋንዳ ስልት ነው አላቸው። ዓመታት ይነጉዱ ጀመር። 1950፣ 1960 ዓለም ወደ ዘመናዊነት ተቀየረች። ሰዎች ጨረቃ ላይ ወጡ፣ የቴክኖሎጂዎች አደጉ። ኦኖዳ ግን አሁንም በ1945 ዓመተ ምህረት ውስጥ እንዳለን ያለው በጫካ ውስጥ ሙዝ እየቀጠፈ ከብቶችን እየገደለ ስጋቸውን እያደረቀ ለምግብነት ይጠቀም ነበር። ትልቁ አሳሳቢው ነገር ግን ጠመንጃው ነበር። በጣም የሚገርመው ነገር ጥይቶቹን በቁጠባ እየተጠቀመ ጠመንጃውን በዝናብ እንዳይበላሽ በየቀኑ በኮኮናት ዘይት እየወለውለው ነበር። በመሃል ከፊሊፒንስ ፖሊሶች ጋር በተደረገ ግጭት ጓደኞቹ አንድ በአንድ ተገደሉ። በመጨረሻም ኦኖዳ ብቻውን ቀረ። የጃፓን መንግስት ኦኖዳ በሕይወት እንዳለ ሲያውቅ የቤተሰቦቹ ፎቶ፣ ደብዳቤዎችና ጋዜጦችን በጫካ ውስጥ አለ። በድምፅ ማጉያም ኦኖዳ ጦርነቱ አልቋል፣ እባክህ ተመለስ እያሉ የገዛ አባቱና ወንድሙ ተማጸኑት። ኦኖዳ ግን አሁንም አላመነም። የጠላት ሰላዮች ቤተሰቦችን አስገድደው ያስጨንቋቸዋል፣ ያስጮኋቸዋል ብሎ አሰበ። የእሱ እውነታና የዓለም እውነታ ሙሉ በሙሉ ተለያየ። በ1974 ዓ.ም ጦርነቱ ካለቀ ከ29 ዓመታት በኋላ ኖሪዮ ሱዙኪ የተባለ ጀብደኛ ጃፓናዊ ወጣት ኦኖዳን ለመፈለግ ብቻ ወደ ሉባንግ ጫካ ገባ። በሚገርም ሁኔታ ኦኖዳን አገኘው። ወጣቱ ጦርነቱን ማብቃቱን ሊያስረዳው ቢሞክርም ኦኖዳ ግን አንድ ነገር ብቻ ተናገረ። እኔ ወታደር ነኝ፣ የሰጠኝን አዛዥ ሳላገኝ እሱ በይፋ ትጥቅ እንድፈታ ካላዘዘኝ ከዚህ ጫካ አልወጣም። ወጣቱ ወደ ጃፓን ተመልሶ በጥሮታ ላይ የነበሩትን የኦኖዳን የቀድሞ አዛዥ ሜጀር ታንጉሺ አገኘና ወደ ፊሊፒንስ ይዟቸው መጣ። አዛዡ ወታደራዊ ልብሳቸውን ለብሰው ጫካ ውስጥ ከተደበቀው ኦኖዳ ጋር ተገናኙ። አዛዡ በትልቅ ድምፅ የጃፓንን እጅ መስጠት ትዕዛዝ አነበቡ። ሂሮ ኦኖዳ ከዚህ ሰዓት ጀምሮ ከማንኛውም ወታደራዊ ግዴታ ነፃ ነህ፣ ትጥቅህን ፍታ አሉት። ኦኖዳ የ29 ዓመታትን የጫካ ሕይወቱን ያበቃለትን ያንን ትዕዛዝ ሲሰማ በጥይት የተሞላውን ጠመንጃውን፣ ሰይፉንና የጦር ሜዳ ካርታውን እያለቀሰ አስረከበ። ኦኖዳ ወደ ጃፓን ሲመለስ እንደ ትልቅ የሀገር ጀግና ተቆጠረ። የሱ ታሪክ በዓላማ መጽናት፣ ነገር ግን ደግሞ የሰው ልጅ አእምሮ አንድ ያመነበትን ነገር ለማስጠበቅ የሚከፍለውን ዋጋ በግልጽ ያሳያል። ለ29 ዓመታት በጫካ ውስጥ የኖረው ያ ወታደር በመጨረሻ ወደ ሰላማዊው ዓለም ተመለሰ። እናንተስ ስለ ሂሮ ኦኖዳ ጽናት ምን ታስባላችሁ? በትክክለኛው መንገድ ላይ ነበር ወይስ ሕይወቱን በባዶነት አሳለፈ? ሐሳባችሁን በኮሜንት አጋሩኝ። ቪዲዮን ላይክ እና ሰብስክራይብ በማድረጋችሁ ቤተሰብ ይሁኑ። በሚቀጥለው ቪዲዮ እስከምንገናኝ ሰላም።